የኢትዮጵያ ኮንስትራክሽን ኮርፖሬሽን ምርቶቹንና ግብአቶቹን ያየው ነበር አዳዲስ ቴክኖሎጂዎችን እያስተዋወቀ ነው በተለይ የዚህ 3D ህትመት የሚለው አዲስ ነው ለሀገራችንም እሱን አይተናል ያው ወደ ገበያ ወጥተው ባናየው ጊዜው እዚህ ፕሮዳክቱን ተላይተናል ሌሎች የካካዊ ጥበቃ ጋር በተያያዘ እንደ በሪሳይክል እና በሪዩዝ የሚጠቀማቸውን የረበር ፕሮዳክቶች እነሱን አይተናል እንግዲህ ኮስኮ ትልቅ ድርጅት እንደሆነ እናውቃለን ያው ብዙ እንጠብቃለን እዚህ ኢትዮጵያን ኮንስትራክሽን ወርክስ ኮርፖሬሽን የተለያዩ አዳዲስ ነገሮችን እያመጣ ይገኛል አሁን ላይ አስ ኤ ቪዚተር ሚኒሊየም አዳራሽ ላይ ተገኝተን የተለያዩ ነገሮችን እያየን ነው the first one is የአገልግሎት የጨረሱ ጎማዎችን ምናምን ነገር በመጠቀም የተለያዩ ለሰው ኮምፎርት የሚሰጡ ከኮንክሪት አንፃር ሞር ሞደስት የሆኑ ፕሮዳክቶችን እያመረተ ይገኛል ሁለተኛው ኮንክሪትን በመጠቀም በ3D ፕሪንቲንጎች ተጠቅሞ የተለያዩ ስትራክቸሮችን ለተለያዩ አገልግሎቶች የሚውሉ ነገሮችን እየሰራ ይገኛል ይህም የኮንክሪት አማውንታችንን ቀንሶ ኮስታችንን በዛው ልክ ይቀንስልናል ሶ በዛው ልክ ሞር ኢፌክቲቭ ይሆናል in Africa in Ethiopia I think the first one ይሄ ነገር በመጀመር ሶ ቀስ በቀስ ሌሎችም እንደሚማሩ ተስፋ እናደርጋለን በዚህ አሁን ባለው የቢግ 5 አውደሪ ላይ የኢትዮጵያ ኮንስትራክሽን ኮርፖሬሽን የተለያዩ እንትኖችን አቅርቦ ለእይታ አብቅቷል ከዛ ውስጥ ካየዋቸው ነገሮች አዳዲስ ቴክኖሎጂዎችን አይቻለሁ በኢትዮጵያ ውስጥ የሌሉ አዳዲስ አሁን ለምሳሌ በ3D ፕሪንት በማድረግ ያንን ኢትዮጵያ ውስጥ የመጀመሪያ ይመስለኛል በእርግጠኝነትም እናገራለሁ የመጀመሪያ ነው ይሄንን አድርጓል ይሄንን ያያየን የተመለከተን ነው ለፓርቲሽን ዎል ለተለያዩ የህንጻ ውበቶች ላይ ያንን አድርጓል ሌላ ደግሞ በቴክኖሎጂው ደግሞ ቢም በሚባል ቴክኖሎጂ በመጠቀም ኢትዮጵያ ውስጥ የመጀመሪያ ስልጠናን በመስጠት ስራውንም በመስራት ለምሳሌ እኔ ራሴ ፐርሰናሊ ያየሁት በቢሾፍቱ ከተማ ላይ የተሰሩ ፕሮጀክቶች አሉ በ3 ወር በ4 ወር ውስጥ የደረሱበትን ያየውበት ነገር አለ ይሄንን የቢም ቴክኖሎጂ በመጠቀም ልጆቹን በማሰልጠን ከፍተኛ ለውጥ ያመጣ እንደሆነ ድርጅቱን ያያየው ነው ዛሬ ባየሁት ነገር በጣም ደስተኛ ነኝ በጣም ቆንጆ ነገር ነው ያየሁት በኢኮስኮ የቀረቡት ነገሮች ቆንጆ ነገሮች ናቸው ኢንዱስትሪውን ሊረዱ የሚችሉ ነገሮች ናቸው ፕላስ ዛሬ ደግሞ በተለየ መልኩ ዛሬ ይሄ የምናየው የ3D ፕሪንቲንግ ማቴሪያል ኦር ደግሞ 3D ፕሪንቲንግ ቴክኖሎጂ በጣም ነው ያስደሰተኝ እንትኑ ላይ ምንድነው ዘርፉ ላይ ቆንጆ ተጽዕኖ ይፈጥራል ብዬ ወይም ደግሞ ለውጥ ያመጣል ብዬ አምናለሁ ከዛ በተጨማሪ ደግሞ እንግዲህ በፊት እንግዲህ ከመናቀው የተሻሉ ነገሮችን አይቻለሁ ለምሳሌ ስልጠናን በተመለከተ የቢም ስልጠና አለ የቢም ስልጠና ደግሞ ኢንዱስትሪ ላይ እንደዚሁ በድጋሜ ጥሩ ተጽዕኖ የሚፈጥር ስልጠና ነው በርቱ አሪፍ ነገር ነው